ፋዘር አረ የቤት ኪራይ እያሉ ነው ሴትዮዋ በእናትህ ቶሎ ውስጣቸው እንዴ ኦ ይሄ የቤት ኪራይ እንደው በከረኛ የቤት ኪራይ በል እኔ እሰጣታለሁ እንደው ወይ ጃይ አይ እንደው በምን ቀን ነው የቤት ኪራይ አረዲያ ፋዘር ግን መቤቴን እኔ እኮ ግራ ነው የምታጋበኝ ምን አለ አሁን እንደው አለሚቱ እንኳን መቤቴን ያንን የመሰለ መሬት እንኳን ይዛለች አንተ ግን ምን ሆነ ነው ይዛል አረላሽ ሳሄ ቤት አልክ ቤት እንደዚህ የዋዛ መሰለ የዛኔ የኛ ጊዜ አይ ደጉ ዘመን አይ ቤት አለምዬ ለካለሽ ዛሬ እስቲ አለምዬ አልማዝዬ ብዙ ሰው ይልሻል ሁሉም እንዴት ነሽ አለምዬ 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 እንዴት ነሽ የኔ ቆንጆ የኔ ውብ ምንድነው አንቺ ያን በቆሎት ከበላሽ በኋላ ጥጋብ ትጋባለሽ ምንድነው አንቺ እኔን ጎብ ያለውን እንደዚህ ማለት ተገቢ ነው ባይሆን እና ያቺ ለምርናትን ሁለት ብትል ይቀላ ባናትሽ ለቀቅሽ አንቺ ደግሞ እንደው ያን ማሰሮ የሚያህላናት ይዘሽ እንደው መለይ ጠፋሻል አረ በእናትሽ ነይልኝና በቃ አሃ ረግረግና እንዳንነንም ሳልሰዋል ምንሽ አመጪ እዛችሁ አለምዬ ጋር በሯል ተበላ ይላል ደግሞ ያዶጫል አይዶጩ ትቼው ብበላ ቃር ነው የሚለቅብኝ ዶጭዬ እንዴት ነህ ዶጭዬ ምንድነው ድምጽህ ምንድነው ፈታ እኮ የምንልበት ጊዜ ነው አመጣም እንዴ ምን ሆነ ነው አለምዬን ቀጥሬ አንተን ሳልቀጥር አንተን ሳልጠራ አያመኝም በልቶሎ አለምዬ በርጋና አንድ ሁለት ብትል ጠላ ጋብዛለሁ ና ምንድን ኧረ አፈሳ እኔን እንደው በእነዚህ ተልካሻ ነገር ነው ስገምታ ትንሽ አይደብርም በል አንተ ወጣ ነገር ነች ደሞ ሰምቼ ይላል ወሬ አይደበቅ በቆሎ ከሚበላ ሰው ጋር እየተጣላ ነው አሉ አንተ ሰውዬ አታነካከኝ ከበቆሎ በሊታ ጋር አላልኩም ምን አለ ቢቀርብ በቆሎ ከሚበላ ሰው ጋር ፉክክር አንድ ቀን ግን አመድን ነው የሚያመጣል በደን ያለምዬ ጋር ፈታዳለው ችግር ካለ ሰው አስልክብኝ እዛ በሯ ጋር ይመቻል